ዮ እንዴት ናችሁ? እንግዲህ በዛሬ ቪዲዮ የመጣሁላችሁ በጣም ብዙ ቪዲዮዎችን አዘጋጅቻለሁ፣ ግን ስኬጁሌን እየረሳሁት ጠፋሁ እና የረሳሁበት ምክንያት ፈተናም በዛ ስራውም እግዚአብሔር ይመስገን በመጠኑ አለ እና ምን ልላችሁ ፈልጌ ነው፣ አሁን ፎከስ ማድረግ ያለብኝ ነገር አለ ገብቷችኋል። እና ይሄ ዩቲዩብ ቻናል ደግሞ አክቲቭ እንዲሆን በደንብ እፈልጋለሁ፣ ኢንጌጅ እንዲያደርግ። ምክንያቱም ይሄ ሎንግ ተርም ፕላኔ ስለሆነ እና ይህን ቪዲዮ የሰራሁበት ምክንያት ደግሞ ዩቲዩብ ቻናል አክቲቭ እንዲሆን አለው ለማለት ነው። ብዙ ቪዲዮዎች አዘጋጅቻለሁ፣ ግን በፈተና ምክንያት አመካኝቼ ከምጠፋ የሆነ አንዳንድ ቱቶሪያል ሲሆን በቃ ጀስት ፎር ፈን የሆኑ የኪሮስ ስራዎችን የማሳይበት ቪዲዮዎች ምናምን አሉበት እና አይሆፕ ትጠቀሙበታላችሁ ማለት ኢንጆይ ልታደርጉበት ትችላላችሁ። ስለ ኪሮሽ ኢትዮጵያ ኪሮሽ ኢንዱስትሪ ላይ እንደዚህ እንዴት እንደሆነ ምናምን ብላችሁ ልታውቁ ትችላላችሁ፣ ቪዲዮን በማየት ብቻ ማለት ነው። እና ቪዲዮን ፑሽ እንዲያደርግ ምንም ነገር አድርጉልኝ ለእኔ ማለት ነው። ኮፒ ሊንክ ሊሆን ይችላል፣ ሼር ኮፒ ሊንክ አስተዋውቁልኝ። ኦዲየንስ ያላችሁ ሰዎች ምናምን ላይክ እንዴት ልበላችሁ፣ ቲክቶክ ላይ ኢንስታግራም ላይ አሪፍ ፎሎወር ካላችሁ፣ ዩቲዩባችሁም ላይ ዩቲዩበሮች ካላችሁ በደንብ አስተዋውቁልኝ። ቪዲዮ መልቀቄ አይቀርም፣ ግን ያለፉት ቪዲዮዎች ናቸው፣ የበፊት ቪዲዮዎችን ነው የምለቀው። አሁን ላይ ትንሽ ፎከስ ማድረግ ያለብኝ ትንሽ ፈተና ደርሷል እንደምታውቁት እና ኦርደርም እግዚአብሔር ይመስገን በመጠኑ አለ እና እሱን ጨርሼ ፈተናውን ጨርሼ በአዲስ መንፈስ እንገናኛለን ማለት ነው። በአዲስ ማንነት እንገናኛለን ማለት ነው። አይ ሆፕ ዩል ኢንጆይ። እወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ፒስ አውት